ጎንደሬ ሆናችሁ ጎንደር እጅ ከፍ ሰሜን ጎንደር ጎንደር ከፍ ገበሬ የሆነ እስኪ እናንተ ገበሬ የሆናችሁ እስኪ ከፍ በደንብ እርሻ የለም ምን ልታረግ መጣ ታዲያ ወደ ትግራይ ማን ያስገደደ እኛ እናንተን ከእናንተ ጋር ምንም ጠብ የለንም እና ሰላም ነው የምንፈልገው ወደ ሀገራችን መጥታችኋል ጉርኮኛ ናችሁ በደንብ አድርገን ተንከባክበን ወደ ሀገራችሁ ወደ እርሻችሁ ስሜ አንድ የከተማ አሻረው ወረዴ መንዝጌራ መሀል ሜዳ ዞን ሰሜን ሸዋ ሚኒሻ የሆንኩት 2006 ዓመተ ምህረት ነው። ከዛ ጀምሬ በሚኒሻነት እያገለገልኩ ቆይቻለሁ። ነገር ግን ወደዚህ ስመጣ ዓርብ ዕለት በሁለት ስብሰባ ተብዬ ተጠርቼ ከተማ ገባን። ከዚያ በኋላ በሶስት አበል 500 ምናምን ብር ሰጥተው ድንገት መኪና ቀርቦ ከዚያ በኋላ ወጡ ተባለ። በአራት ወጣን ማለት በሶስት ወጣን ቅዳሜ ቀን መኪና። ከዛ በኋላ ላይ ልክ ደሴ ከምሽቱ 12 ሰዓት ደረሰን። ትገለላላችሁ ከድር ከህብረተሰብ ትገላለ ከህብረተሰብ ትገላለ ስለዚህ አሄድ ማትል ሆነ ትገላለ ሲሉ በዚያ ምክንያት ወጣ። ደግሞ ደጀን ኮም ታገሙ እናንተ ውጊያ ላይ አልሰለጠንክም ማለት ሚኒሻ ነህ ደጀን ተጠብቃለህ ካምባሉ። በዚያ ምክንያት መኪና ቀረበ ወጣለን ወጣን በቅጥ። ከዛ ወድም አተን አጣየ ሸዋሮት አካባቢ ላይ ደብረሲና ነበር ከተማ ገባን። የደብረሲና ወረዳ ደግሞ ሰበሰበን ታየ ከፍሎ መጣውን። እሱም አይዟችሁ እናንተ ምንም ነገር የለም ሰላም ነው ያው ከኋላ ሆናችሁ ስልጣና እንድትወስዱ ነው ምንም ነገር የለ። እነሱም ወደዛ አልመጡ እኛም አንሄድም። ስለዚህ ወዲያ ወይም ደሴ ወይም ኦቦ ላይ ስልጣና ተወስዳላችሁ እዛው ነው የምትሉት ምንም ችግር የለ ጦርነት የለም ብለው ነው ተዘንገባ። ግን ለማሃን ነው የማገዱ ስንገባ ማከል ተማገድን። ከዛ በኋላ ዙሪያውን እንትን ብሏል። መጨረሻ ላይ 10 ሰዓት ምናምን ሲል ጦርነቱ ሲግል ልዩ ኃይልና መከላከያዎች እኛ ባንድ ፊት ሸሽተን ወጣን ለቀን ወጣን። እኛ ምንም ጥይት አልተኮስንም። የሰጠን ጥይት 5 ጥይት ነው መሳሪያው ንጉስ አንድ ማልተኮስ። ከዛ በኋላ ላይ ያው የና እንትን አገኘን። ከዛ እጃችሁን ስጡ አሉን። መጀመሪያ አርሶ አደር ጠይቀን አርሶ አደር እንዴት ነው በቀኛ አሁን ምንሻነ ምንም አናቅም የቤተሰብ ኃላፊ ነን ድንገት ነው የመጣ ነው ከታፈነን ነው የመጣ ነው። አሁን እዚህ ደግሞ የገጠመን መስላቸው አርሶ አደሮች ሰብር ውስጥ ገብተን ምንም ችግር የለም ይማርካሉ ለግለም ያንከባከባሉ አይገሉ አይነኩም አሉ። አይ እንግዲህ ከሆናል ከዛ እጃችን ሰጠን እንጂ በፊት ሰግተን ነበር ያው ራሳችንን ለማሳለፍ ተዋለነ። አዎ ከየት ነው የመጡት? ከመቄት ሆልዲያ መጣን መልሶ ያው መኪናው ማልወረን ያው እንደተሳፈርናና መጣን እንትና ጻፊ ስንደርስ ተኮሰው መቱን። ያው የሞተው ሞተ እኔ በጀረገኝ ሀውዲያ ነፍስና አላውቆ መሳሪያን ወሬ ረጥኩኝ። ዛሬ ግን ተሳስተናል መተናል መሳሪያ ስን ደግሜ አልመጣም እንደኔ አልመጣም። ሌላ ሀለ ደግሞ የሚመጣ ልብ የሌለው ምንድነው ወታደርና ሴት ልብ የለው የሚባል መጥቶ ቀምሰዋል የሚል ከሆነ መጥቶ ይቅመሱ። እንደዚያ ነው እንደኔ ዛሬ በዲያንኩ እንጂ ንብረት አለኝ ልጅ ያሉኝ የሚያዛቸው እንደውም ቀርቼ ነበር። ልክ በሬጣ ምንጭ እንደውም ታርሼ ላይ ነው ያመጣኝ። ለምን ትቀራለህ ተይ የእውነት በግድ በሁለት ምንሻ ተገድጄ ነው ያመጣት እና እንደዛ ነው ትመጣ ይሄን ያልገጠመኝ ዞሮ ደህና ነኝ። ምንም የዛ አንድም ጥይት አላፈነዳው አንድ ቃታ ነው መሳሪያም ታይቀየር አልገባም ብዬ ተኋላ ደጀን ሆን ተባልኩ ደጀን ነው እና ምንም ያደረኩት እስኪ ጎንደሬ ሆናችሁ ጎንደር እጅ ከፍ ሰሜን ጎንደር ጎንደር ከፍ ገበሬ የሆነ እስኪ እናንተ ገበሬ የሆናችሁ እስኪ ከፍ በደንብ እርሻ የለም ምን ልታረግ መጣ ታዲያ ወደ ትግራይ ማን ያስገደደ እኛ እናንተን ከእናንተ ጋር ምንም ጠብ የለንም እና ሰላም ነው የምንፈልገው ወደ ሀገራችን መጥታችኋል ጉርኮኛ ናችሁ በደንብ አድርገን ተንከባክበን ወደ ሀገራችሁ ወደ እርሻ